የትግራይ መንግስት በቅርቡ ይመሰረታል ማለት የነበረው ሪሴት ይደረጋል ማለት ነው። የህወሓት የትዲኤፍ ውሳኔዎች ያው ውይይት በጣም በሰፊው ኦሬ ተጀምሯል። ወደ ቀበሌ ወርዷል፣ ወደ ወረዳ ወርዷል። በየቦታው ያለው የድርጅቱ አባላት እየተወያዩበት ነው። ከዛ ደግሞ ማስ ህብረተሰብ ደግሞ ውይይት ያለው የህወሓት የትዲኤፍ ውሳኔዎችን በተመለከተ ነውና መንግስት የነበረው መንግስት ፕሪቶሪያ ነጻርቃና ያፈረሰው መንግስት ሪኢንስቴት ስለማድረግ ጉዳይ ማለትና የወረዳ ምክር ቤቶች ይሰበሰባሉ። ከዛ ተወካዮቻቸውን ወደ የክልሉ ምክር ቤት ይመጣሉ። ስለዚህ ፍርድ ቤት ይኖራል፣ ካቢኔ ይኖራል፣ ህግ አውጪው ይኖራል ማለት ነው። ልክ እንደ ፌደራል ይሆናል ማለት ነው። ፕሪቶሪያ ፈርሶ ከዛ በኋላ ምንም ምክር ቤት ያልነበረው ትግራይ አፍርሰውት የመጡና ይሄ የመንግስትነት መዋቅር ይኖረዋል ማለት ነው። ይሄ በ10 ቀናት ውስጥ ይጠበቃል። በ10 ቀናት ውስጥ ይሄን ጥንቅቅ አድርጎ አናውንስ የሚደረግበት ጊዜ እንትን ነውና